አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል። እሱም ምንድን ነው ያው በሚዲያ የሚዘዋወረው እህታችን ለይላ ጉዳይ ማለት ነው። እህታችን ለይላ ኑር ሰቦ ማለት ነው እና በጣም ልብ የሚሰብር ነገር ነው የሰማነው። ወላሂ እንጃ ማታ ጭንቅላቴ ዞሯል ከማልቀስ የተነሳ ማለት ነው። አባቷን ሳይ አንደበታቸው ተሳስሮ በቃ መናገር እስኪያቅታቸው ድረስ ማለት ነው። እና አላህ ሱብሓነሁ ወተዓላ በዚህ በተከበረው በረመዳን ወር ያ ረብ ኢንሻአላህ በሰላም ከቤተሰብ አገናኝቶ እነሱንም አስደስቶ እሷም ደግሞ ወደ አፍያዋ ወደ ጤንነቷ ይመልስልን። ቅድሚያ ወደ ሀገር አላህ ሱብሓነሁ ወተዓላ በሰላም ወደ ሀገሯ ያብቃት። ወላይ ከባድ ነው። የዛሬ 2 ዓመት ገደማ ብር ሲሰበሰብ ስንት ሰው ጓጉቶ እንደጠበቃት ያኔ በቃ ብሩ ሞላ ሲባል ስንት ሰው መዋጮ በተጠለበ ጊዜ ወይም መዋጮ እናድርግላት በተባለ ጊዜ ማለት ነው እናቷ አልቅሰው ስቅስቅ ብለው አልቅሰው ህዝብን ለምነው ነበረ የሞላው ማለት ነው። ለይላ ኑር ሰባ አሁን የአባቷ የእናቷ ልጅ ብቻ ሳትሆን የህዝብም ልጅ ጭምር ናት ማለት ነው። እና ወላሂ በጣም ነው ልብ የሚሰብረው። ቃላቸውን አፍርሰው እኔ እንደተረዳሁት ማለት ነው ሰውየው ወይም ይሄ ከፊል የሚባለው አንዴ ያኔ ልጅቷ በምን ምክንያት ትሙት እንዴት ትሙት አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። አላህና ልጅቷ ነው የሚያውቁት ማለት ነው። እህታችን ለይላ እውነት ይሁን ወይም ዱቢዳም ይሁን አላህ ነው የሚያውቀው። ግን ያም ሆነ ይሄ በብር ቀይር ያለሁኝ ብሎ ልቡ ራርቶ በብር የቀየረ አይመስለኝም እንደኔ ማለት ነው። መጀመሪያም ሀሳቡ አሁን በአዲስ በወጣው መረጃ ክፍል አስገብተው እንደዘጉባት ለብቻዋ ምግብ እንደማታገኝ በቅጡ የምተኛበት ነገር የምትለብሰው ነገር እንኳን እንደሌለ ነው። ስቅስቅ ብለው እያለቀሱ ነው ከእስር ቤት ያስተላለፉት ድምፅ ከሰማችሁ ማለት ነው። እና ሀሳባቸው ምንድን ነው? የሞቱ ፍርድ በብር ቀይረናል ይበል እንጂ ማለት ነው። በቃ የሞቱ ፍርድ ተለቋል ተብሎ ልጅቷ በራሷ ጊዜ ሞተች እንዲባል ነው እንትናቸው ይመስለኛል። ምክንያቱም እንደዛ ባይሆን ኖሮ ለብቻዋ ከሌላዎች ታሳሪዎች ለይተው ለብቻዋ ክፍል ዘግተው እንግዲህ አሁን ያለችበት ሁኔታ ይሄ ነው ብላችሁ አልናገርም ማለት ነው። እንደሰማችሁት ነው። ብዙ ሰው የሰራው ቪዲዮ አለ። ትክክለኛ ደግሞ ከሷ ጋር አብረው ያሉ ከእስር ቤት የመጣ ቮይስ አለ። ሰምታችሁታል ማለት ነው። እና አሁን አላህ ሱብሓነሁ ወተዓላ እንትናን ሀቢባን ሰበብ አድርጎ ድጋሚ እንዲቀሰቀስ ነገሩ ተደረገ። አሁን በዚህ በረመዳኑ ዛሬና ነገ ነው የመጨረሻ ቀን ማለት ነው። እስኪ ዱአ አድርጉላት ሁላችሁም። ወላሂ በጣም ነው ልብ የሚሰብረው። አንድ ሰው ያልፍልኛል ብሎ ለቤተሰብም ለራሴም ያልፍልኛል ብሎ ባህርን አቋርጦ ሀገርን አቋርጦ የሰው ሀገር ሄዶ እንደዚህ አይነት ዱቢዳ በጣም ነው የሚከብደው። ከዛም አልፎ ተርፎ ደግሞ አንድ ሰው 13 ዓመት እስር ቤት ውስጥ ማለት እንኳን 13 ዓመት ወላሂ አንድ ቀን እስር ቤት ውስጥ አንድ ቀን ከባድ ናት። እንግዲህ የታሰረ ሰው ያውቀዋል ብዬ አስባለሁ። ግን ዝም ብሎ መገመት አይከብድም። እና ያው በዚህ 2 ቀን አዳዲስ መረጃ ብዙ ነገር ነው የምንሰማው። አላሁ አለም፣ አላህ ነው የሚያውቀው እውነት ይሁን አይሁን ማለት ነው። እንግዲህ መጀመሪያ ያለችበትን ሁኔታ ከተገለጸ በኋላ ማታ ደግሞ ድጋሚ ስዟዟር የሆነ ቪዲዮ አይቼ ነበር ማለት ነው። እሱ ምንድነው ከኢደል ፍጥር በኋላ ለይላ ኑር ሰቦ ወደ ሀገር እንደምትላክ የሚናገሩበት ቮይስ ማለት ነው። እና ዱአ አድርጉላት ወላሂ ሁላችንም ዱአ እናድርግላት። ምክንያቱም ዱአ የማይቀይረው ነገር የለም። አላህ ሱብሓነሁ ወተዓላ ሁሉንም ነገር መቀየር ይችላል በሰከንዶች ማለት ነው። ለምን አሁን የተባለው ልክ እንደመጀመሪያው ተወርቶ እንዳይቀር ከልባችሁ ዱአ አድርጉ። ኢንሻአላህ ሁላችንም ዱአ እናድርግ። ወላሂ እኔ በጣም ልቤ ተነክቷል።
እና ዱዓ እናድርግላችኋለሁኝ በያላችሁበት። እሷንም ደግሞ አላህ ሱብሓነሁ ወተዓላ ለመሬቷ ለሀገሯ አፈር ያብቃት። መሞት ሁሉም ይሞታል፣ ግን ወላሂ እሷ በቁሟ ነው የተሰቃየችው። ከዛም በላይ ደግሞ ቤተሰብ በጣም ነው የተሰቃዩት። ለአንድ እናት ልጇ አሁን ይሄ የሚወራው ነገር ማለት ዳይሬክት በአባት እናቷ ፊት ነው የተወራው ማለት ነው። ያለችበት ሁኔታ እንዲናት እንዲ ነው በቃ እንዴት ልበላቸው? እኔ ለመናገር ራሱ እየከበደኝ ነው እነሱ ያሉት ነገር ማለት ነው። እና ለአንድ ወላጅ ደግሞ እንደዚህ አይነት ነገር መስማት እንደሞት ነው ወላሂ እንደሞት። አሁን እነሱ ዝም ብለው ያኔ በቃ ሰው ካለ ያኔ ሩህ ከጀሰዱ ካልተለየ አለ ነው አይደል የሚባለው? እንደዛ ሆነው ነው ያሉት ብዬ ነው ማስበው ወላሂ። እሷስ አንዴ እዛ ስቃዩን እየተቀበለች ነው፣ እነሱ ደግሞ እዚህ ሞተዋል በቁም ማለት ነው በእሷ ስቃይ። እና በጣም ነው የሚያሳዝነው። አላህ ሱብሓነሁ ወተዓላ በቃሽ ይበላት። ያሳለፈችው እስካሁን ድረስ የደረሰባትን በደል አይቶ ፈረጃውን ቅርብ ያደርግላት። እኛም ደግሞ በተባለው መረጃ በወጣው መረጃ እውነት ሆኖ የምንደሰት ለአላህ ሱብሓነሁ ወተዓላ የደስታ ሱጁድ የምንወርድ ያድርገን እና ሁላችሁም በያላችሁበት ዱዓ አድርጉላት። ወላሂ እኔ የሷን የወጣው መረጃ ሳይሆን አባቷን ሳይ ማታ እንዴት እንደሆነ እኮ ነው የማውቀው። በቃ ወላሂ በቁም ምጥጥ አድርጎ ጨርሷቸዋል ሀሳብ ማለት ነው። እና በጣም ልብ ይሰብራል። ሁሉንም የሰማነው ነገር ባናምንም ብቻ አላህ እውነት ያደርገው። ሀገሯ ደርሳ በሀገሯ ገብታ ሀገር ውስጥ ሆና እናት አባቷ በደስታ የደስታ እንትን ያሳየን ማለት ነው። የደስታቸው ውጤት ያሳየን እና እኔ እንጃ ብቻ ወላይ ምን እንደምል ራሱ አላውቅም። የምናገረው ራሱ እየጠፋኝ ነው ማለት ነው። እና ሁላችሁም ዱዓ አድርጉላት፣ ሁላችንም ዱዓ እናድርግላት። ምክንያቱም እንደዚህ የዛሬ 2 ዓመትም እንደዚህ ነበረ። ብሩ ሞላ ተባለ። የዛሬ 2 ወር እንዲህ እያስተካከለ ነው እንዲህ እያደረግን ነው እያሉ በቃ ዱካ ጠፋ። ህዝቡ በየጊዜው በቲክቶክም በዩቲዩብም እየጠየቀ ነው። ምክንያቱም ይሄ ብር የሳውዲ 2 ሚሊዮን ብር ማለት አስባችሁት፣ የሳውዲ 2 ሚሊዮን ብር አዲስ አበባ ለአዲስ አበባ ክፍለ ሀገር ለክፍለ ሀገር ስንት ሰው ነው ተንከራቶ እንትን የሞላው ማለት ነው። እሰዩ አሁን ደግሞ አልሐምዱሊላህ ሞላ። አሁን ለሀገሯ ትበቃለች፣ ለእናቷ አቅፍ ትበቃለች ሲባል ደግሞ ጭራሽ በቃ የሆነ ጊዜማ ዱካውን አጠፉት። ጭራሽ በቃ ተረሳ። ሚዲያ ላይ ደግሞ እንደምታዩት ነው የሆነ ነገር በአፍላ ሲሆን በቃ ከዚህም ከዛም ይዘገባል። ውጤቱ እንትን ሳይባልም በቃ ይተዋል። የሆነ ሰው የሆነ ልጅ እንዲሆነ ተደፈረ የሆነ አደጋ ደረሰበት ሲባል ሚዲያው ጭው ይላል። 15 ቀን ለአንድ ወር ጸጥ። እና የእሷ ጉዳይ የያዙ ሰዎችም በጣም ነው የሚያሳዝነው ወላሂ። አሁን ደግሞ ቅድም የሆነ ቪዲዮ ሲዘዋወር ሀቢባ ቤት ማለት ነው የሰማሁት ቪዲዮ ምንድነው እዛ እስር ቤት ባለችበት ጊዜ አንድ አረብ 10,000 ሪያል እንደሰጣትና ህድያ ወይም ስጦታ ብሎ እገዛ ይመስለኛል እንደሰጣትና የሷ ጉዳይ የያዘው ሰውዬ ደግሞ እሷ ለእናቴ ላክላት ወይም ለቤተሰብ ላክልኝ ብላ እንደሰጠችውና እንደበላው እንዳስቀረው። እስኪ እንደው ወላሂ ምን አይነት ህሊና ቢኖራቸው። ምን እንደው የሰው ልጅ በኔ አደም ብዙ አይነት ነው ወረበልን። በጣም ከለራችን መልካችን እንደሚለያየው ሁሉ ነገራችን ይለያያል። ግን በዚህ ደረጃ እንስሳ መሆን እስኪ አሁን እዛ እስር ቤት እየማቀቀች የሷን ብር በልቶ እንቅልፍ እየተኛ ነው። በቃ ያኔ እኔ ምን አይነት ህሊና እንዳላቸው ራሱ አላውቅም። እኔ ሀቂቃ ወላሂ እንደራሴ 10 ብር የሰው ሀቅ ካለብኝ እንዴት እንደሚያደርገኝ እኔ ነኝ የማውቀው። የሰው ልጅ ዋስትና የለውም። ዛሬ ይሞታል፣ ነገ ይሞታል። አዝራኤል እንትን ብሎ ቀጠሮ ይዞ አይመጣም። እንደው የሰውን ብር የምትበሉ አብሶ የሴትን ብር የምትበሉ የማይገባችሁን አማና የማትወጡትን አማና ተቀብላችሁ የምትበሉ ሰዎች ግን ከአላህ ጋር ተሳሰቡበት። የአኺራችሁ ነገር
የከፋ ነው። በአዱንያ ምናልባት ላያሳያችሁ ይችላል። በነገራችን ላይ በአሁኑ ሰዓት በአዱንያ ነው የሚያሳየው። አይዘገይም። እንደ ድሮ ምናምን እስከ አኼራ ድረስ አይዘገይም። ቀጥታ በአዱንያ ነው የሚያሳየው። ግን ደግሞ በአዱንያ ባያሳያችሁ እንኳን ማለት ነው ፎርሳ ቻንስ እየሰጣችሁ ነው። ስለዚህ የሰው ብር የምትበሉ ሰዎች የሰው ሀቅ ምንም አያደርግም። የሰው ሀቅ ከስር ስር ይበላችኋል እንጂ ማለት ነው መቼም አያልፍላችሁም እንደዚህ አይነት ሰዎች። እና አላህ ሱብሃነሁ ወተዓላ ሁላችንም ልቦና ይስጠን፣ ከሰው ሀቅ አላህ ይጠብቀን፣ ወጥቶ ከመቅረት አላህ ይጠብቀን፣ ከድንገተኛ አደጋ አላህ ይጠብቀን። ስደት ያላችሁ ውድ እህቶቼ ለቤተሰብ አሳልፋለሁ ለኔም ህይወት እቀይራለሁ ብላችሁ የወጣችሁ እህቶቼ በሰላም በጤና ለሀገራችሁ ያብቃችሁ። በእግራችሁ መጥታችሁ ነበር፣ በእግራችሁ የምትሄዱ ያድርጋችሁ። አላህ ይሰውረን ከእንደዚህ አይነት ፈተና። ወላሂ አይፈትነን። በሰው ሀገር አይደለም ይሄ ሁሉ ነገር ይቅርና ራሳችን እንኳን ሲያመን እንዴት እንደምንሆን እናውቀዋለን። በሰው ቤት ያለን ማለት ነው። እና አበዛሁባችሁ። ሁላችንም አደራ አደራ በዱዓ እንርሳት። እሷም ደግሞ በቅርቡ ሀገር ገብታ የደስታ ሱጁድ የምናወርድበት ቀን ቅርብ ያደርግልን። በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።